የሲዳማ ህዝብ ክልል ሆኖ የመደራጀት ጥያቄን በተመለከተ ከሲዳማ ዳያስፖራ ማህበር የተሰጠ የአቋም መግለጫ የሲዳማ ህዝብ በአገራችን እየታየ ያለውን የለውጥ ጭላንጭል በጽኑ እንደሚደግፍ በተደጋጋሚ በተግባር አሳይቷል። በተጨማሪም የሁሉም ብሔር ብሔረሰቦችና ዜጎች መብቶች ሳይሸራረፉ የሚከበሩበት ህብረ ብሔራዊ ፌደራሊዝም እንዲያብብ ከፍተኛ አስተዋጽኦ በማድረግ ላይ ይገኛል። በመሆኑም የዜጎችን እኩልነትና መብት ለሚያረጋግጠው ህገ መንግስት ፍጹም ተገዥና ታማኝ መሆኑን አስመስክሯል። ለዚህም ማሳያ የሚሆነው ላለፉት 28 ዓመታት ህገ መንግስቱ በሚፈቅደው መልኩ በክልል የመደራጀት ጥያቄውን በተለያየ ደረጃ በተለያዩ ጊዜያቶች እያነሳ መቆየቱ ነው። በሐምሌ 10 2010 ዓ.ም ይህንኑ ጥያቄ በዞኑ ምክር ቤት በሙሉ ድምጽ በማጸደቅ ለክልሉ ምክር ቤት አቅርቦ ምክር ቤቱም በ10ኛ መደበኛ ጉባኤው የሲዳማ ህዝብ በክልል የመደራጀት ሂደት በህጉ መሰረት እንዲፈጸም በመወሰን ምርጫ ቦርድ ህዝበ ውሳኔን እንዲያካሂድ ደብዳቤ ከተላከ አንድ ዓመት ሊሞላው የአንድ ሳምንት ጊዜ ብቻ የቀረው ቢሆንም እስካሁን የሚመለከተው የመንግስት አካል ምንም አይነት ተጨባጭ እርምጃ አልወሰደም። ይህን ተከትሎ ህዝበ ውሳኔ በወቅቱ እንዲካሄድ በመጠየቅ በሚሊዮን የሚቆጠር የሲዳማ ህዝብና በመቶ ሺዎች የሚቆጠሩ ሴቶች በሐዋሳ ከተማ አደባባይ ወጥተው ድምጻቸውን ማሰማታቸው የሚታወስ ነው። በተጨማሪም የሲዳማ ዳያስፖራ ማህበር በጉዳዩ ዙሪያ በተደጋጋሚ መግለጫ የሰጠ ቢሆንም ለዚሁ ሰላማዊ ተማጽኖ ምንም አይነት ምላሽ ሳይሰጡ የቆዩት ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ሳምንት በህዝብ ተወካዮች ምክር ቤት ቀርበው የሥራ አፈጻጸም ሪፖርት ሲያቀርቡ ከአባላቱ የተነሳውን ጥያቄ በመለሱበት ወቅት የሲዳማን ህዝብ ምንም ባላጠፋበት አግባብ በጎደለው መልኩ መተቸታቸውን አስመልክቶ የሲዳማ ዳያስፖራ ማህበር አባላት አስቸኳይ ስብሰባ ተቀምጠው የሚከተለውን ባለ 7 ነጥብ የአቋም መግለጫ አውጥተዋል። አንደኛ፣ በፓርላማ ስብሰባ ላይ ቀርበው የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ የሲዳማ ህዝብ ሰላማዊ ጥያቄን አስመልክቶ የሰጡት ምላሽ የህዝቡን ክብር የሚጎዳና የዲሞክራሲ ስርዓት ግንባታ ሂደትን የሚያኮስስ ህገ መንግስታዊ ከመሆኑ በላይ በሰላማዊ ህዝብ ላይ ጦርነት የማወጅ ያክል በመሆኑ በጽኑ እንቃወማለን። ሁለተኛ፣ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በተለይ በጉዳዩ ዙሪያ የተጠቀሟቸው ምሳሌዎች የሲዳማን ህዝብ ፍጹም ሰላማዊ አካሄድን ያላገናዘቡ ከመሆን አልፎ በተለይ በተለመደው መንገድ እናስተካክላለን ያሉት በሲዳማ ህዝብ ዘንድ ለተመሳሳይ ጥያቄ በሰላማዊ መንገድ ዘንባባ ቅጠልና ባንዲራ ይዘው በ1994 ዓ.ም ሰላማዊ ሰልፍ ወጥተው በሎቄ የተጨፈጨፉ ንጹሃን ዜጎችን የሚያስታውሳቸው አደገኛ አባባል በመሆኑ መንግስት ህዝቡን በይፋ ይቅርታ እንዲጠይቅ አጥብቀን እየጠየቀን ሶማሌ ሆነውም በደቡብ ላይ ይሆናል የተባለውን ቢሆን መንግስት በገዛ ህዝቡ ላይ ኃይል መጠቀሙን እንደ ጀብዱ የሚቆጥር ከሆነ አደገኛ አዝማሚያ በመሆኑ እንዲታረም እናሳስባለን። ሶስተኛ፣ የሲዳማን ህዝብ በክልል የመደራጀት ጥያቄ በወቅቱ ተገቢውን ህገ መንግስታዊ ምላሽ ለመስጠት ፍላጎት ያላሳየው መንግስት በመጨረሻ የምርጫ ቦርድ የውስጥ ችግርን እንደ ምክንያት ያቀረቡት ህገ መንግስት መቀየር አለበት፣ የሌሎች ክልሎችን ይሁንታ ማግኘት አለበት ወዘተ በማለት ያቀረቧቸው ምክንያቶች ህገ መንግስታዊና ሰንካላ ምክንያቶች በመሆናቸው በጽኑ እንቃወማለን። አራተኛ፣ የሲዳማ ህዝብ ጥያቄ በኢፌዴሪ ህገ መንግስት አንቀጽ 47 ንዑስ አንቀጽ 3 በተቀመጠው መሰረት በአንድ ዓመት ጊዜ ውስጥ ህዝበ ውሳኔ ባለመካሄዱ ምክንያት የሲዳማ ዞን ምክር ቤት በህገ መንግስቱ መሰረት ከሐምሌ 11 2011 ዓ.ም ጀምሮ የሲዳማን ህዝብ ክልልነት ለማብሰር የሚያደርገውን ዝግጅት በጽኑ እንደግፋለን። መንግስት በራሱ ጥፋት ህዝብ ላይ ጦርነት ከማወጅ ተቆጥቦ በቀሩት ጥቂት ቀናት ውስጥ ከሲዳማ ህዝብ ጋር ቀጥተኛ ውይይት በማድረግ ህገ መንግስታዊ መሰረት ያለውን መፍትሄ ብቻ እንዲያስቀምጥ አጥብቀን እናሳስባለን። አምስተኛ፣ የሲዳማ ኤጄቶ እያደረገ ያለው ትግል ያስደነገጣቸው ኃይሎች ህገ መንግስታዊ ጥያቄ አንግበው ፍጹም ሰላማዊ በሆነ መንገድ ለሲዳማ ህዝብ የሚታገሉትን ኤጄቶች የቡድን ስብስብ በማስመሰል የህዝባዊ ጥያቄውን ምንጭ ለማዛባት የሚነዙትን የሐሰት ወሬ በጽኑ እናወግዛለን። ኤጄቶ ማለት ለሲዳማ ህዝብ መብትና ጥቅም በሰላማዊ መንገድ የሚታገል ከሊቅ እስከ ደቂቅ ያለ የሲዳማ ህዝብ መሆኑን እያሳወቀን የሲዳማ ክልል የመሆን ቀንን የሚያውጀው ኤጄቶ ሳይሆን በህገ መንግስቱ መሰረት ህጋዊ ውክልና ያለው የሲዳማ ዞን ምክር ቤት መሆኑን አውቀው
እጄቶችን ከመወንጀል እንዲቆጠቡ አበክረን እናሳስባለን። ስድስተኛ መንግስት በቀሩት ጥቂት ቀናት ውስጥ ህገ መንግስታዊ መሰረት ያለው መፍትሄ ካላመጣ በሐምሌ 11 2011 ዓ.ም የሲዳማ ህዝብ ህጋዊ የህዝብ ውክልና ባለው የዞኑ ምክር ቤት የህዝብን ሉዓላዊ ውሳኔ እንዲያጸና እየጠየቅን ከወዲሁ አስፈላጊ ዝግጅቶች እንዲደረጉ አጥብቀን እየጠየቅን በእለቱ የተለየ ችግር የሚፈጠር ለማስመሰል የሚደረገውን የሐሰት ፕሮፓጋንዳ በጽኑ እየተቃወምን የዚህ ድርጊት ባለቤቶች ከድርጊታቸው እንዲቆጠቡ እናሳስባለን። ሰባተኛ በህገ መንግስቱ መሰረት ህዝበ ውሳኔ እንዲካሄድ ጥያቄው የቀረበለት የኢትዮጵያ ምርጫ ቦርድ የሲዳማን የመብት ጥያቄ አስመልክቶ የሰራውን የፖለቲካ ድራማ አጥብቀን እናወግዛለን። ለሲዳማ ህዝብ ክልል የሚሰጡና የሚነፍጉ ምርጫ ቦርድ ሰብስበው ያወያያቸው ግለሰቦች ሳይሆኑ የሲዳማ ህዝብ ራሱ ብቻ መሆኑን ተረድቶ ውሳኔውን በአስቸኳይ እንዲያስፈጽም አጥብቀን እናሳስባለን። ይህ ሳይሆን ቀርቶ በክልሉ ለሚነሳው ማንኛውም አይነት ችግር ተጠያቂው የደቡብ ክልል ምክር ቤትና የፌደራል መንግስት ናቸው። ሰላም፣ እኩልነትና ነጻነት ለሁሉም። የሲዳማ ዳያስፖራ ማህበር ሐምሌ 10 2019 ዓ.ም ከመላው ዓለም